ምንም ነገር በላይ ባደንቀው ደግሞ ይቅርታ ማድረጋቸው ትንታኔ በመስጠት ብቃታቸው አምባሳደር ሆነው ድንቅ ሰው ናቸው። ፖለቲካው ተሳትፎ ውስጥ የሚያደንቋቸውን አካላት ከነ ምክንያቱ ቢያቀርቡ ማደንቃቸው በዚህ አይነት የተሳሰበ ችግር ውስጥ ሆኖ የሚያደንቋቸው መሪዎች አሉ የሚለው ነገር አሁን ማደንቃቸው አሁን ላይ በት ያሉ መሪዎች አሉ። ከብዙዎቹ አንደኛ ዶክተር አብይ አህመድ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያው አንደኛ የመጡበት መንገድ ወደ ፖለቲካ ተሳትፎ ሲሳተፉ ከፖሊስ ሰራዊት ጀምሮ የተሳተፉበት ሁኔታ የህይወት መስዋዕትነትን ጀምሮ ለማክፈል ነው። ከዛም በኋላ የመንግስትነት ስልጣን ላይ ከመጡ በኋላ አንደኛ የሀገር መውደቅ መሆናቸው በጣም አደረጋል። አንድ ባለሀብትና አንድ የተማረ ኃይል አሜሪካ ሄዶ መኖር እንደ ጥሩ ነገር ሲናገር ነው የምንሰማው። አሜሪካ ወደ ማስተማርና ግን እሳቸው ባልተመቸ ፖለቲካ ሁኔታ በነበረበት ጊዜ ቤተሰቦቻቸውን አሜሪካ ሀገር ወስደው ማኖራቸው እንደ ትልቅ ውጭ ሲናገሩ ሰምቻለሁ። ስለዚህ ሀገርን በጣም ይወዳሉ የሚል ነገር አለ። ሁለተኛ በትግራይ ጦርነት ከአሜሪካ መንግስት የአየር ኃይሉ ሁሉ አውሮፕላን ማረፊያ ሁሉ ይመታ እንደሆነ ሲገልጽ እሳቸው ወደ ደቡብ አፍሪካ የተለያዩ ቦታ ሊሰደዱ ይችላሉ ተብሎ እንደ መንግስት ሲታሰብ ቤተ መንግስታቸውን ለምክትል ጠቅላይ ሚኒስትራቸው አስረክበው መከላከያ ልብስ ለብሰው ወርደው ጦርነቱን መርተው የቀለበሱ መሪ ናቸው። ይሄ በዓለም የመጀመሪያ ታሪክ ነው። ስለዚህ ይሄ የሀገር ወዳድነት ከሆናቸው ሌላው ሰውነን ሞታለን ይላሉ። ስለዚህ ሰው ሆኖ ሞት የማይቀር መሆኑን ያመነ መሪ አንደኛ ዲሞክራሲን ያሻግራል። ዲሞክራሲ የህልውና ጉዳይ ነው። በዓለሙ ተገር ላይ በህይወት አርፎ መኖር እንዳለባቸው ያምናሉ። ስለዚህ ቅድም ያልኩትን የዲሞክራሲ መር ያሻግራሉ የሚል ተስፋ አለኝ። ሁለተኛ በጦርነት ላይ ሆኖ ሀገር ምን ማለት እንዳለበት በማሰብ የአባይን ግድብ ከመገደብ ጀምሮ ሌሎች በርካታ ልማቶችን አንድ መሪ በዚህ መልኩ ፍቅር እየሰበከ ጦርነት አጋጥሞት ምስቅልቅሉ በወጣ ሀገር በሀገር ላይ ልማት ያመጣል ተብሎ አይታሰብም። ስለዚህ የተረጋጋ ከሆነ ያላቸው መሪ ናቸው። ከምንም ነገር በላይ ባደንቀው ደግሞ ይቅርታ ማድረጋቸው በተለይም ከጌታቸው ረዳ ጋር ያደረጉት የእርቅ ስምምነት ራሱ እጅግ አስተማሪ ለግል ህይወታችንም ለአጠቃላይ ህይወታችን አስተማሪ ነው። ስለዚህ በዚህ መልኩ በርካታ የምንድነቅበት ቁመና አለ። ግን ይህ ቁመናቸው በጣም ያደንቃል። ሌላው ፕሮፌሰር ብርሃኑ ነጋ በጣም አደንቃቸዋለሁ። ለምንድን ነው እኔ እስከማውቀው ድረስ በአብዛኛውን ጊዜ ስራ ፍለጋ ነው ፖለቲካ ድርጅት ውስጥ የምትገባው። ከዛ እያደግ ስትሄድ ነው እንጂ የምትመጣው ብዙውን ጊዜ ሰዎች የሚያልሙት ሰዎች ኑሯቸው ማወጣጫ ለማድረግ ነው ያለነው ፖለቲካ ውስጥ የሚገቡት። ከዛ በኋላ የመሩ ሰዎችን ታገኛለህ፣ መሪውና የመሩ ሰዎችን ታገኛለህ። ግን ዶክተር ብርሃኑ ከኢህአፓ ጀምሮ የባለሀብት ቤተሰብ ናቸው። በዲሞክራሲ ስርዓት በጣም ሲታገሉ መልካቸው ያሉት እኔ አደንቃቸዋለሁ። አንዱ እሱ ነው። በጽናት የደረሰባቸውን ገፈት ሁሉ ቀምሰው አሁን ምሕረት ተደርጎላቸው ከተመለሱ በኋላ በተሰጣቸው ቦታ አገልግሎት የሰጡ በሀገራችን ላይ የነበረውን የትምህርት ስብራት ጥራት ብለት አገር ጠንካራ መሪ ለመፍጠር ጠንካራ ተማሪ ስለሚያስፈልግ የሄዱበት መንገድ ከነጉልበቱም በጣም አደንቀዋለሁ። አንዱ እሱ ነው። ሌላው የተከበረው ጌታቸው ረዳን በጣም አደንቀዋለሁ። በጣም ትልቅ ስህተት የሰራ አቶ ጌታቸው ረዳ የህግ ምሁር ናቸው። ጌታቸው ረዳ በሳቸው መርህ ላይ አለመቆም አንዳንዴ ወይቭ ይነሳል በምትመራው ፖለቲካ ውስጥ። ወይ ለምሳሌ የህግ ባለሙያ ሆኜ መርህ ላይ በቆምኩባቸው ነገሮች በጣም ረካለሁ። አንድ ሶስት ነገሮች ላይ መርህ ላይ ቆሜያለሁ። አንደኛ የስልጤ ህዝብ በ1992 ምርጫ ላይ ሲሳተፍ የዛን ጊዜ የነበረው ጥያቄ በህገ መንግስቱ አንቀጽ 19 መሰረት የስልጤ ህዝብ ብሔር ነው ብሎ ሰይሞ የማስተዳደር ግዴታ መንግስት ሆኖ እያለ የምርጫ ውድድር አይነት ነበር የሚደረገው። ግን የስልጤ ህዝብ ጥያቄ ሊመለስ የሚችለው መንግስት እንዳገር ሲከተል ነው። በዛ ላይ የስልጤን የማንነት ጥያቄ አስመልሳለሁ ብለ ምርጫ ላይ ማሳተፍ ማለት እንዳገር የስልጤን ህዝብ የብሔረሰብ ጥያቄ የሚመለሰው መንግስት እንዲወድቅ ማገዝ ነበር። ስለዚህ ይህን መግለጫ ስቼ ነው የወጣሁት። የዛን ጊዜ
ህገ መንግስታዊ ስርዓቱን መምረጥ አለበት የዚህ ህዝብ ጥያቄ ለመመለስ። ግን መርህ ላይ ነው ያልኩት ነው የሆነው። የዛን ጊዜ አሁን ልክ እነዚህ መርህ ላይ ቢቆሙ እሳቸው የትግራይ ህዝብ በጊዜው እንትን ግን ከነበራቸው አቅም አንጻር ይህን ጦርነት ማስቀረት ይችል ነበር። ከዚህ እልቂትና ከጓዶቻቸው እልቂት በኋላ ከትግራይ ህዝብ ሞት በኋላ ከሀገር ምስክክልም በኋላ ስህተታቸውን አይተው ቆሙ ብለው በስህተቱ ላይ በልዩነት አቋም ይዘው መጥተው ወደ ህገ መንግስቱ መመለስ አለብን ብለው አሁን እያደረጉት ያለው የፖለቲካ እንቅስቃሴያቸው ላይ አልናገኝ ሰው መሰሰቱ ሳይሆን ከስህተቱ መመለሱ ላይ ትልቅ የሚያስተምረው አንዱ እሱ ነው። ሌላው የፖለቲካ ትንታኔ በመስጠት ብቃታቸው አምባሳደር ሬድዋን ሁሴን ድንቅ ሰማቸው፣ ልዩ ሰማቸው። አምባሳደር ሬድዋን ሁሴን በመንግስት ላይ በገዢ ፓርቲ ውስጥ ተሳትፈው የፖለቲካ ትምህርት ወይም ደግሞ አግኝተዋል ከመባላቸው በፊት የባዮሎጂ መምህር ነው። በ1992 ምርጫ በስልጤን ፓርቲ ወክለን 3 ሆነን ሐዋሳ ላይ በተደረገው ፓርቲዎች ክርክር መድረክ ካጠገባቸው ቁጭ ብዬ ከሶስት ተካፋዮች አንዱ ነበርኩኝ። ሲያስተላልፉት የነበረው መልእክት የሀገር መሪዎችን ህሊና የረታ የስልጤ ጥያቄ እንዲመለስ ያደረገ ብቃታቸው ያስደመመ ያ ብቃታቸው ደግሞ ከውስጥ የመነጨ የባዮሎጂ መምህር ነው ከውስጥ የመነጨ ስለነበረ አሁንም ድረስ እያሳየቱ ያለው ያው እረፍት በማጣት ሀገርን እየመሩ ያሉ ድንቅ ሰው ናቸው። ስለዚህ እሳቸውንም በጣም አደንቃለሁ። እነዚህ 3 ሰዎች ለጊዜው 4 ሰዎችን ነው ለምሳሌ እነዚህ ነው አደንቀው